ኦኬ ቁማር ቤት ከነከለኝ እኮ ውስጤን። ማናት እቺ ልጅ? ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ሰው አይተሸዋል ነው እያለኝ የዘፈን ክሊፕ አለና እስቲ ከእናንተ ጋር ባዩ ይሻላል ብዬ ዛሬ ቁጭ ብዬ ለማየት ተዘጋጅቻለሁ። የሳሞን ዜማስ አዲሱ ክሊፑ ነው። እንግዲህ ከዚህ በፊት ፍቅር የታለሽ በሚለው ዘፈኑ በጣም አስደምሞን ነበር ከነ ክሊፑ ማለት ነው። ከዛ በኋላ ደግሞ ትዝታ በሚለው ዘፈኑ ትዝ ይለኛል። ትዝታም በጣም ደስ የሚል ክሊፕ ነው። ዘፈኑም በጣም ደስ ይላል፣ ቆንጆ ነበረ። ዛሬ ደግሞ አዲስ ንገሯት ይላል። እስቲ ንገሯትን ከእናንተ ጋር ለማየት ተዘጋጅቻለሁ። እናንተም ደግሞ እዩትና እኔ የሚሰማኝን እነግራችኋለሁ። እናንተ ደግሞ ስታዩት የተሰማችሁን ኮመንት ላይ መጻፍ ትችላላችሁ። ይህንን ቻናል ግን ሰብስክራይብ አድርጉ። ከዚህ በኋላም ሌሎች ቪዲዮዎች እንዲደርሷችሁ ደግሞ የደውል ምልክቷን መንካት አትርሱ። አምላክ ይጠይቃል እምነት ሰላም ፍቅር ይላል መስሎኝ ነበር የተሰጠኝ ዋሹ ልብሽ እስኪያድቀኝ ማስመሰል ይችልሽ ቲክቶከር ናት። ስሟን አምጡልኝ። ስሟ ጠፋልኝ። ቲክቶከር ናት እርግጠኛ ነኝ። እና ደግሞ ገና ሲጀምር ምን ተመቸኝ? ቢቱ ደስ ይላል። ሲሆን ከንቱ ስታጠፊ በየዕለቱ ጠባቂ ምኞትሻው የልብሽ ዘበኛ ፍቅሬን አባረርዋው ሲሆን እውነተኛ ያላየሁት ፍቅር አውቃልሽ አታለለኝ ጆሮዬ ሲሸወድ ላንቺ አይኔ የነገረኝ ቤተሰናበተ። ክሊፑን እያያችሁት ነው። እኔ መጀመሪያ መስማት ነበር የጀመርኩት። አሁን ደግሞ በደንብ ማየት ጀምሬያለሁ። ወደ ማየት ዞሬያለሁ። ልቤም እኔም አልመልሰው አያምርም ህይወት ማውሸት ከደረሰው ስንብቴን አርሱልኝ እንደማላገኛት እኔ ስድለኛ ሰላም እውነት አለኝ በሏት። አዎ ንገሯት። ታሪመች ወይኔ በቃ የሆነ ክሊፕ አንዳንዴ እንዴት ነው ዝም ብላችሁ ዘፈን ሰምታችሁት ብቻ ከምታልፉ ማለት ዘፈኑ ባይጥማችሁ ራሱ ክሊፑን ስታዩት ደስ የሚል ነገር ያለው አለ በቃ። እና አሁን ዘፈኑን መስማቱን ትቼ ለጊዜው ወደ ማየቱ ዞር ያለው እርግጠኛ ነኝ። በስርዓት ግን በኢፎን አድርጌ ይህ ዘፈን መስማት አይቀርም። ለዛሬ ግን ለእናንተም ጭምር ክሊፑን አብረን እንይ። ጁቴ ቤት ጁቴ ምን ነበረ ጋይስ? አልተሳሳትኩማ። ጁቴ ቤት ነው የሚለዋ። ኦኬ ቁማር ቤት ነዋ። ቁማር ቤት ይመስለኛል። እሺ ዳኒ ፂሞ አይተነዋል በዚህ ክሊፕ ማለት ነው። ማለት እኔ መጀመሪያ ነው ዳኒ ፂሞን ሳየው ክሊፕ ላይ በቲያትሮች ላይ ፊልሞች ላይ ነበር የማውቀው። ቲያትሩን ግን አይታችሁ ታውቃላችሁ? የዳኒ ፂሞ እኔ ያየሁት የማስታውሰው በደንብ እንትን የቴዎድሮስ ራዕይ ላይ ይመስለኛል ካልተሳሳትኩ። በጣም ጀግና ተዋናይ ነው በጣም ማለት ነው። ማለት ቲያትር እንደ ፊልም ቀላል አይደለም። ፊልም ከት አክሽን ምናምን እየተባላችሁ ነው የምትዘሩት። ቲያትር ግን ከገባችሁ በኋላ በቃ ገባችሁ ነው መድረክ ላይ። እና ዳኒ ፂሞ በጣም ጎበዝ በጣም ጀግና ተዋናይ ነው በጣም። እና አሁን ደግሞ በተደረገለት ነገር በጣም ደስተኛ ነኝ። በጣም እውነት ከዚህ በላይ የሚገባዋል። እና አሁን ደግሞ ክሊፕ ላይ ያየሁት ወይኔ በጣም ደስ ይላል። እሺ እንቀጥል። ከነከለኝ እኮ ውስጤን። ማናት እቺ ልጅ? እንዴት ነው ስሟ የማይመጣልኝ? እሺ በቃ እሺ አላዝጋችሁ። እኔ በኋላ ላይ አስታውሳታለሁ። ሁሉን የነገርኩሽ ተሸንፌ ነበር ያኔ ልቤን የሰጠውሽ ልንገርሽ ካስታወሽ ከነ ሙሉ ክብሬ እንዲህ ሳልቀየር ዛሬ ባንቺ ውሸት ወሬ ንገሪኝ እያልኩሽ
ቢያሻቁም ቢያመኝም ካሉ ቢያስፈራም ነጋችን አውትን ቢተስሉ ግን አንቺ ዋሸሽኝ ይቀር እንዳትከተይኝ አንደራረስም እዛው በይ በርቀቲኝ አልሄድ ያለው እግሬ ቆረጠ መሰለኝ በቃኝ ደስታ እየራቀኝ ስለዚህ ይኸው ነው ምንም የለም በሏት ደስታ ከጠየቀቻው ስንብቴን ስጧት ንገሯት ንገሯት በቃኝ ሸበሏት ንገሯት በቃኝ ሸበሏት ንገሯት በቃኝ ሸበሏት ኤዲቲንጉ ራሱ ይለያል ነው የምላችሁ በቃ ተቀብዬ ሁሉን እኔ አረ ስንቱን ቻልኩት ባላየ ያለፍኩት ብዙ ለአምላክ የሰጠሁት መጎዳቴ አይደገም ለእኔም ያንቺ ውሸት ፍቅር ነው የሚያኖረው ነገር ይቀየራል ሕይወታው ንገሯት ንገሯት በቃኝ ሸበሏት ንገሯት በቃኝ ሸበሏት ንገሯት ቤላዬ ኦር ቤላ በላይ እንደዛ ነው ስሟ አልተሳሳትኩም እንጃ አሁን ትንሽ የመጣልኝ መሰለኝ ግን ማለት ነው ጋይስ ይሄ ዘፈን ኤአይ የለውም ኤአይ አለው ኤዲቲንጉ ትንሽ እና ቪኤፍኤክስ የሚባለው ይመስለኛል የኤዲቲንግ አይነቱ ትንሽ ብቻ ግን የቪኤፍኤክስ እና የኤአይ ቅልቅል ይመስለኛል ግን አድንቀናል በእውነት በጣም ደስ ይላል ዳይሬክተሩ ኪሩቤል ይላል ሲጀምር እንዳየሁት ኪሩቤል በጣም ጎበዝ ሳሙን በጣም ጎበዝ ነው በቃ ክሊፕ ላይ እኔ በጣም ይመቸኛል እሱ የሚሰራቸው የእሱ የሮፍናን ምናምን ክሊፖቻቸው በጣም ይመቹኛልና ይሄም በጣም ምርጥ ነው እዩ ስላላችሁኝ አመሰግናለሁ ሰጀስት ያደረጋችሁኝ ሰዎች ስላየሁት ደስ ብሎኛል እናንተም ደግሞ ሀሳብ አስተያየታችሁን ጻፉልኝ በቀጣይ ቪዲዮ ደግሞ እንገናኛለን